ከ10 ተከታታይ ክሊንሺትና የማሸነፍ ጉዞ በኋላ አርሰናል በሰንደርላንድ ጥቋቁር ድመቶች ቤት ስታዲየም ኦፍ ላይት ፍጹምነቱን ተነጠቀ። የማይደፈረው የመከላከል አቅም ተደፈረ። ሊያውም አንዴ ብቻ አይደለም ሁለቴ ሆነ። ከረፍት በፊት 1-0 ሲመራ የነበረው አርቴታ ላታመልጪኝ አታሩጪኝ በሚመስል ሁኔታ 2-1 ቢመራም የኋላ ኋላ ግን 2 ነጥቦችን በስታዲየም ኦፍ ላይት ጥሎ ወደ ዓለም ዋንጫ ማጣሪያ ልጆቹን ይልካል። ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ አገባ። አንዳንዴ እኮ እንደዚህ አይነት ስተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ እያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገር ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ ማለት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነን አንዴ በአንድ ጌም አሁን ለሚቀጥሉት 8 ጨዋታ ክሊንሽ ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ። ሁለተኛ ትምህርት ተማርበት። ሁለተኛ በስቴዲየም ኦፍ ላይት ሰንደርላንድን ከአርሰናል ጋር ያገናኘው ጨዋታ 2-2 በሆነ ውጤት ተጠናቋል። እጅግ ማራኪ የነበረ ጨዋታ ነበር። በሁለቱም ቡድኖች በኩል ሙከራዎች የነበሩበት፣ በሁለቱም ቡድኖች በኩል ደግሞ 2 ግቦች የተቆጠሩበት ጨዋታ ነው። እንግዲህ ሰንደርላንዶች ግብ በማስቆጠር ቀዳሚ ነበሩ። ነገር ግን አርሰናል 2 ግቦችን አስቆጥሮ ደግሞ ይህንን ጨዋታ መምራት ጀመረና ይህንን ጨዋታ የሚያሸንፈው አርሰናል ይመስል ነበረ። ነገር ግን ይሄ ጨዋታ 2-2 በሆነ ውጤት ተጠናቋል። ሰንደርላንዶች በመጨረሻው ደቂቃ ላይ ባስቆጠሩት ግብ አማካኝነት ማለት ነው። በጣም አስገራሚ ውጤት ነው። ግን ለሌሎቹ ቡድኖች ደግሞ ኢንቫይት የሚያደርግ ወደ ዋንጫው ፍክክር ሆኗል። ስለዚህ አርሰናል ከረጅም ጊዜ በኋላ 2 ግቦች ተቆጥረውበት በዚህ ጨዋታ ነጥብ ጥሏል ማለት ነው። ምን ታስባላችሁ ስለ ፍክክሩ? ምክንያቱም ነገ ሊቨርፑል ለማንቸስተር ሲቲ ጨዋታቸውን ያደርጋሉ። ዛሬ ደግሞ ከጥቂት ደቂቃዎች በኋላ በሜዳው ስታንፎርድ ብሪጅ ቼልሲ ከወልቭስ ጋር ጨዋታውን ያደርጋልና ሌሎቹም ቡድኖችም ወደ ዋንጫው ፍክክር ኢንቫይት ያደረገ ውጤት ይመስለኛል። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ ባይ ከመጣ ጊዜ ጀምሮ ፕሪሚየር ሊግ ላይ አድጎ ከመጣ ጊዜ ጀምሮ ልብ ያርፎበት አያውቅም። በቃ እንደጨገገኝ በኢየሱስ። እንዴት ነው ግን እናንተ ባቼ የጨፈራችሁ? ኧረ በሚካኤል ቅድም ትርፊ ፋንስ እንዴት ነው ውስጣችሁ ራሱ ያላችሁ? ኧረ በኢየሱስ። አሁን የትሮሳርድ ጎል በቃ ውሃ በላው ማለት ነው። እንደዛ ከቦክስ ውጭ ቀርቅሩት በቃ ውሃ በላው አለቀ። እቺ የራያ 2 ደብል ሴቭስ ሲጀመር ራያማ ታውት ኧረ መቃጠል ወይኔ ይሄን ሁሉ ክሊን ሺት ይሄን ሁሉ ኦን ታርጌት ያልተሞከረበት ቡድን እንዴት ለዛች ደቂቃ እንደው ይሁን ነገ ድብና አድርገን ነው የምንቋጥረው። እኛ ደግሞ በተራች ድብና አድርገን እንደው ያቺ አምላክ ነገ ካልሰራ ቅድምና ሁሌ ሰራው ያቺ አምላክ ነገ ካልሰራ ነው ችግር የሚፈጠረው እንጂ ኧረ በስመ አብ ስንቱ ነው የሚወራው። ምን አይነት እድል እንዳለ እኔ አላቅም። ምን አይነት የተረገመ እድል እያያችሁ ነው። እንግዲህ ጨዋታውን ተቆጣጥረናል። በተለይ ሰከንድ ሃፍ ሙሉኛ ነን በቃ ሜዳው ላይ ያለ ነው። ብሽቅላት ያረጋን ነበር። አንግል እንኳን ከስራው እሱ ራሱ ሲቋጠር አንግሉ ራሱ አርሰናል ላይ ሲጣመም ባለቀ ሰዓት እኔ እናቴ ትሙት ቪዲዮ እያሰብኩ ነበር። አይዲያ በቃ ኦሬዲ አሸንፈናል ምናምን አርሰናል አሪፍ ነበሩ ምናምን ቪዲዮ አይዲያ ያስብላችኋል። ምን ብዬ ነው ቪዲዮ የምሰራው ምናምን በቃ በዚህ ደስታዬ ላይ ምናምን ብዬ ክስም ምን ያልኩት ኩምሽሽ ምን አይነት እኔ እንደው ጸሎት ሳረግ ራሱ ጌታ ሆይ እድሌ እንዳርሰናል አታርጉ እያልኩ በጣም ጀግና ነን እኮ እንችላለን። አሳምነን ዋንጫ መብላት እንችላለን። እድል የለንም። ደሞ እኮ ቀን ቢሽቅልስ ያረጋኝ አቻ ወጡ ብዬ
እንዲህ ፒር ሲያረገኝ ምንድነው እሺ የሰራችሁት? አልቀስማ ይሻል። ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ የገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባበት እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካኒሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህች አንወቃቀስም። በቃ በዚህች አንወቃቀስም። ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ? ግን ነድጃለሁ ጀማው፣ አልዋሻችሁ። ቀጥልን ያልኩት በተለይ ደግሞ ካምባክ አድርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ። ግን እኛ አቻ የሚያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው የሚያቃጥለው፣ ንድድ ነው የሚያደርገው። ምን አይነት ድራማ ተመለከትን ጋይስ። በሚያሳዝን ሁኔታ አርሰናል ሊቀለብሰው የቀረበውን ጨዋታ 2-2 ወጥቷል። ሰንደርላንድ የሚገርም ተጋድሎን ያሳየን። አርሰናል በመጀመሪያው አጋማሽ የነበረውን ደካማ የሚባል አቋሙን በሁለተኛው አጋማሽ በሚገርም ሁኔታ አስተካክሎ ገብቶ ሳካና ትሮሳርድ፣ ወይኔ ትሮሳርድ ጎል ጋይስ፣ ምን አይነት ድንቅ ግብ ነው። ለማንኛውም ይሄ ብራያን ብሮቤ የተባለ የቀድሞ የአያክስ አጥቂ ደግሞ ምን አይነት ድንቅ ጎል ነው። ባለቀ ሰዓት 95ኛው ደቂቃ ላይ ያስቆጠረው የአርሰናሎችን ወሽመጥ መቁረጥ ችሏል። ምን አይነት ድራማቲክ ምን አይነት ድራማዊ የሆነ ጨዋታ ነው የተመለከትነው ጋይስ። አይን በፍጹም የማያስነቅል ልብ አንጠልጣይ ማራኪ በጣም አጓጊ ጨዋታ ነው የነበረው ጋይስ። በአሳዛኝ ሁኔታ እንግዲህ አርሰናል ከተከታታይ ድሎች በኋላ በመጨረሻም ነጥብ ጥሎ ወጥቷል። ለማንኛውም መድፈኞቹ አርሰናሎች በ11ኛው ሳምንት የፕሪሚየር ሊግ ጨዋታ ወደ ሰንደርላንድ ሜዳ አቅንተው 2-2 በሆነ ውጤት ተለያይተው 1 ነጥብ ይዘው በመውጣት በ26 ነጥብ አሁንም ፕሪሚየር ሊጉን አጠናክረው እየመሩ ይገኛሉ። ማንቸስተር ሲቲ እና ሊቨርፑል ነገ የሚገናኙ ይሆናሉ። ሰንደርላንድ ደግሞ በ19 ነጥብ 3ኛ ደረጃ ላይ ተቀምጧል። ስለዚህ አስደናቂ አስገራሚ የነበረ ጨዋታ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብላክ ካት ጥቋቁር ድመቶቹ የአርሰናልን ጀርባ ቧጠውታል ማለት ምን አይነት ጌም ነው የተመለከትነው እናንተ? አስገራሚ ጌም ማለት ፕሪሚየር ሊግን የምንወደው ለዚህ ነው። የመጀመሪያው አጋማሽ አርሰናል መጥፎ ነበረ። ሰንደርላንዶች እጅግ በጣም የተሻለ እንቅስቃሴ አድርገዋል። መልበሻ ክፍል ግን ሲገቡ ሚኬል አርቴታ ተጫዋቾቹን ምን አይነት ሲሪንጅ እጃቸው እንደወጋቸው አይታወቅም። ከረፍት በኋላ በጣም የተሻሻሉን አርሰናል ነበር የተመለከትነው። የሊሳንድሮ ትሮሳርድ ግብ እጅግ በጣም አስገራሚ ነች። ቡካዮ ሳካ 2-1 መምራት ጀመረ። እዚች ጋር ነው ሚኬል አርቴታ ስህተት የሰራው። እጅግ በጣም ኤክስትራ አክብሮት፣ ኤክስትራ ፍርሃት፣ ኤክስትራ ጭንቀቱ ተገባና ጌሙን ማኔጅ ማድረግ የሚችልበትን ጌሙን ኮንትሮል ማድረግ የሚችልበትን ወሳኝ ተጫዋች ኢዜን ቀይሮ አስወጣው። ዲፕ ከመከላከል ኳሱን ለመያዝ ቢሞክር በኢዜ በጣም ጥሩ ነበር። ልጁ ጉልበትም አለው ኢነርጂም አለው። ከመከላከል ወደ ማጥቃት ያለውን ትራንዚሽን በደንብ ባላንስ ማድረግ የሚችል ተጫዋች ነበረ። አርሰናል ግብ ተቆጥሮበታል። አርሰናል ለምን 2 ጎል ተቆጠረበት? ቪክቶር ዮኬሬሽ ስለሌለ። ስቲፋኖስ መነካ አጥቂ እኮ ነው። ምን አገናኙ ልትሉ እንችላላችሁ። የቪክቶር ዮኬሬሽ አለመኖር ግን ማለት ነው ብዙዎቻችሁ ከግብ ማስቆጠር ጋር ታያይዙታላችሁ እንጂ የሱ ፕሬሲንግ የሱ ጫና ማለት ነው እጅግ በጣም ትልቅ ሚና አለው አርሰናል ግብ እንዳይቆጠርበት ማለት ነው። የሱ አለመኖር ዛሬ አጉድሏል። እጅግ በጣም አስገራሚ ድንቅ ቡድን ነው ሰንደርላንድ። ገና በመጣበት የውድድር ዓመት እንደዚህ አይነት አስገራሚ ብቃት ማሳየቱ አስገራሚ ነው። እንደዛ ጥብቅ የተከላካይ ክፍል አለው ብለን ስናወራለት የነበረው አርሰናል በአንድ ጨዋታ 2 ጎል ማስተናገዱ ጥያቄ የሚያስነሳ። ስለዚህ ጨዋታ ሌላ ቪዲዮ ያስፈልገዋል። የምሬን ነው ብላችሁ በቃ ኢንተርናሽናል ብሬኩ ከመምጣቱ በፊት ፕሪሚየር ሊጉን ለመሰናበት ምርጥ ጨዋታ ነው ያየነው። በቃ ከፍለን ማየት የሚጠበቅብን አይነት ጨዋታ ነበር። ለኔ በአርሰናል በኩል በዚህ ጨዋታ ላይ የመጀመሪያው አጋማሽ ላይ በማጥቃቱ ረገድ በጣም ተቸግሮ ነበር። ኔብሪቼ ይዜ ክሬቲቪቲው ላይ በጣም ደካማ የነበረ ፈርስት ሃፍ ነበር ያሳለፉት። ሰከንድ ሃፍ ግን በጣም ተሻሽሎ ነበር የገቡት እንደ ቡድን ማለት ነው። አርሰናል በማጥቃቱ ተደጋጋሚ የሆኑ ትልልቅ አጋጣሚዎችን ሲፈጥሩ ነበር የተመለከትነው። ካምባክ በመስራትም 2-1 ጨዋታውን
መምራት ችሎ ነበረ። ታዲያ የመጨረሻ ደቂቆችን ማኔጅ ለማድረግ ተቸገሩ። ነጥብ መጣላቸው በጣም ለአርሰናል ደጋፊዎች የሚያበሳጭ ይመስለኛል። ስህተት ዋጋ አስከፍሏቸው አቻ ለመውጣት ተገደዋል ማለት ነው። እንደ ቡድን ከተመለከትነው ግን አርሰናል በጉዳት በጣም ሳስቶ ነበር ይህንን ጨዋታ ያደረገው። በተለይ በማጥቃቱ ረገድ በጣም ለአርሰናል ወሳኝ የሆኑ ባካፕ ተጫዋቾችን በጉዳት ምክንያት አጥቶ ነበር። ኦልሞስት እያንዳንዱ የአርሰናል ባካፖችን ማለት ነው ተቃያሪ ቦታ ላይ እንኳን ስንመለከት የነበረው የአርሰናል የማጥቃት ባህሪ ያላቸው ተጫዋቾች እነ ኗኔሪና ዳውንማን ነበር። ከዛ ውጭ እያንዳንዱ ተጫዋቾች በጉዳት ከዚህ ጨዋታ ውጪ ነበሩ ማለት ይቻላል። ከኢንተርናሽናል ብሬኩ በፊት ለአርሰናል በጣም ወሳኝ የሚባል ነጥብ ነበረ። በዛ ላይ ደግሞ ነገ ሲቲ ከሊቨርፑል አርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናሉ ተብሎ የሚጠበቁ ቡድኖች እርስ በርስ ጨዋታ ስላላቸው ይህንን ጨዋታ አርሰናሎች መጠቀም ነበረባቸው። ይበልጥ የሚያበሳጨው ያው የሆነ ተቀባይነት እኮ አለው በጉዳት በርከት ያሉት ተጫዋቾችን በማጣቱ ማለት ነው። በእርግጥ ባካፕ ቢሆኑም ወሳኝ የሚባሉ የማጥቃት ባህሪ ያላቸው ተጫዋቾች ነበረ ከዚህ ጨዋታ ውጪ የሆኑበት። ነገር ግን ይህንን ጨዋታ ከነዚህ ተጫዋቾችም ውጪ ቢሆን ካምባክ በመስራት 2-1 ማድረግ ችሎ ነበር። የመጨረሻ ደቂቃዎችን ማኔጅ ለማድረግ ተቸግሮ እንግዲህ ነጥብ ለመጣል መገደዳቸው ለአርሰናል ደጋፊዎች በጣም የሚያበሳጭ ይመስለኛል። በሰንደርላንድ በኩል ግን እያንዳንዱ ነገር መደነቅ ያለበት ይመስለኛል። በቃ ግራኒት ዣካ ምን አይነት ፐርፎርማንስ ነው ሲያሳየን የነበረው? ምርጥ ዝውውር ማለት ነው፣ ምርጥ። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ እናንተ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። ምንድን ነው የሚባለው? ጀማው ጎል ስለገባብን ልናደድ ወይስ አቻ ስለወጣን ካምባክ አድርገን ልደሰት ወይስ አቻ ስለወጣን ልናደድ ነው የሚዘለቀው? አሁን ሻውን ሳምንቱ ሙሉ እንዴት ነው የምናደርገው? አሁን ምንም ይላችሁ ኮሜንት ሴክሽን ላይ የመጣችሁ ምንም እንድትሉኝ አልፈልግም። የአርሰናል ደጋፊዎች ደግሞ ማለት ነው ምንድነው ማውሮ ጋይስ ምንድነው ማውሮ